ከተማችን ክረምት በመጣ ቁጥር በወንዞች ዳርቻ የሚኖሩ ዜጎች ለጎርፍ ተጋላጭ መሆናቸው በስጋትና በሰቀቀን እንደሚኖሩ ይታወቃል። ኮንዶሚኒየሙ ፋይሉ የተዘጋ ይመስላልና ህብረተሰብ ውስጥ እንደምንኖር ደግሞ በቅርባችንም ብዙ የምናውቃቸው ሰዎች አሉና ኮንዶሚኒየም ሪሊ እኔ ሰኔን የሚያልፍ አልመሰለኝም ነበር። በጣም ተወርቶ ነበረ። ስለ ተከራዮች ብቻ ሳይሆን የአከራዮችን መብት ግምት ውስጥ ማስገባት ያስፈልጋል። የውጭ ሀገሩም ልምድ የኪራይ መጠን ለመጨመር የቤት ኪራይ እኔ በአጭር ጊዜ ውስጥ ያየኋቸው ቤቱ ላይ ማሻሻያ ሲያደርጉ ነው። ወረዳ ላይ በጣም ከባድ የሆነ ችግር ነው ያለው። እኔ ዛሬ ቦልድሊ ነው የምናገረው። ይሄንን ዝቅ ብሎ ማገልገልን ለምንድን ነው ማጋባት ያቃታችሁ እናንተ? እንግልቱ አለ፣ ሌብነት አለ፣ ዳተኝነት አለ። እሱ የተነሳ እውነት ነው። ይሄ ከ90 እጅ በላይ ችግሩን ይቀንሰዋል። ለዚህ ፊት የማያረግ የሰው ኃይል እኛ ሳናባረው ሲስተሙ ያስወጣዋል። በቀላሉ ፎርጅድ ካርታዎች እዛም እዚህም እየሄዱ አሁን ፍርድ ቤት ጭምር ይሄዳሉ። ፎርጅድ ካርታዎች ይሄዳሉ፣ ይወሰንብናል። እኛ ቼክ የምናደርግበት ሲስተም አለን። ጥፋት ውስጥ ገብተው የተገኙ ሰራተኞችን አውቶማቲክ መቅጣት እንዲችል፣ ከስራ ማባረር እንዲችል በካቢኔው ደንብ ጸድቆ ይሄ ነው እየተተገበረ ያለው። የመሬት ምዝገባችንን በፍጥነት እያጣደፍነው ነው። መሬት በደንብ ባለቤት ኖሮት ባንክ መግባት ያለበት ባንክ ገብቶ ተቆጥሮ እስከተያዘ ድረስ የሚያጠፋ የለም ባይባልም እንኳን ሲያጠፋ ወዲያውኑ ባለቤት አለው። በዋናነት ተከራዮች መብታቸውን ለማስጠበቅ እጅግ በጣም የተጉ መሆን መቻል አለባቸው። ደፋሮች መሆን መቻል አለባቸው። በምዝገባ ሂደት ላይ አከራዮች ማስመዝገብ መቻል አለባቸው። አሁንም እየገነባን ካለነው 50,000 ቤቶች ውስጥ ከ80 እጅ በላይ በጣም እናወጣባቸው ናቸው። ኦልሞስት ወደ መጠናቀቅ የመጡም ስላሉ ከተማችን ክረምት በመጣ ቁጥር በወንዞች ዳርቻ የሚኖሩ ዜጎች ለጎርፍ ተጋላጭ መሆናቸው በስጋትና በሰቀቀን እንደሚኖሩ ይታወቃል። ጎርፍ ከስጋትም አልፎ በህይወትና በንብረት ላይ አደጋ ሲያደርስ እንደኖረም የታወቀ ነው። ያም ሆኖ ግን የጉዳቱን ያክል ሚዲያ ላይ አይውልም ነበር። አሁን ግን ሚዲያ በእያንዳንዱ ዜጋ እጅ ላይ ስላለ ጉዳዩ ሲራገብ እንሰማለን። የጎርፍ ስጋትና አደጋን ለማስቀረት መንግስት እየሰራ ያለውን ስራ እንደተጠበቀ ሆኖ ማህበረሰቡ የፍሳሽ ማውረጃ ድሬኔጅ በቆሻሻ እንዳይደፈኑ የማጽዳት ዲቾችን እንዳይዘጉ በማድረግ የበኩሉን አስተዋጽኦ እንዲያበረክት ግንዛቤ ከመፍጠር አንጻር ምን እየተሰራ እንደሆነ ቢብራራ። መጀመሪያ አእምሯቸው ላይ ተሰርቶ ከዛ በኋላ ፊዚካሊ እንዲስተካከሉ ነው። ከዛ ወደ ምርታማን አምራችነት እንዲቀየሩ ነው የሚደረገው። አሁን ሪሰንትሊ በምናያቸው ተቋማት ውስጥ ከየት ነው የመጣሽው ስላት ከነገዋ ትላለች። ኮምፕሊትሊ ያ ባክግራውንድ ያላት አትመስልም። እና this is effective እና ይህንንም ማድነቅ እፈልጋለሁ። ጥያቄዎቼ አዲስ አበባ ላይ በጣም ብዙ ኮንዶሚኒየም የቆጠቡ ሰዎች አሉ። በ400 ብር ጀምረው ማለት ነው። 400 ቆጥቡ ስለተባሉ ነው 400 የቆጠቡት። ክብርት ከንቲባ ባለፈውም ሲናገሩ ዋጋውን ያማከለ አይነት አፕዴት የሆነ ገንዘብ ይከፈላል ይሰጣል ብለው ነበር። ግን ሪፖርቱ ላይ ስለ ኮንዶሚኒየም ስላልተነሳ ብዙ ሰዎች እንደገና የሆነ ክፍት እንዳይላቸው ስፔሲፊካሊ ኮንዶሚኒየም ለምን አልተባለም? በምንድነው የሚባለው? ከባለ ሀብት ጋራ ከምን የምትል ቋንቋ ናት ያለችውና ኮንዶሚኒየሙ ፋይሉ የተዘጋ ይመስላልና ህብረተሰብ ውስጥ እንደምንኖር ደግሞ በቅርባችንም ብዙ የምናውቃቸው ሰዎች አሉና ኮንዶሚኒየም ሪሊ እኔ ሰኔን የሚያልፍ አልመሰለኝም ነበር። በጣም ተወርቶ ነበረ። ግን ዝም ስለተባለ ለምንድን ነው? እንግዲህ 5 ዓመት አይደል አብረን የቆየነው። ባለፉት 5 ዓመታት ያየናቸው ለውጦች ምንም የሚስተባበል አይነት ነገር አይደለም። ከገቢ መነሳት እንችላለን። ገቢ ለምሳሌ 2013 51 ቢሊዮን ነበረ። አሁን ላይ 350 ቢሊዮን በላይ ሆኗል። የ7 እጥፍ የተመዘገበበት ሁኔታ እናያለን። የግብር መሰረቱን የማስፋት እና የተለያዩ አዳዲስ ነገሮችን ከመጨመር ጀምሮ ይሄን ታሳቢ ያደረገ ስራ መሰራቱን ማየት ችለናል። የከፍታ ብሔር ጉዳዮች ጋር ተያይዞ የከተማዋን ህዝብ ሀብት እንዳይመዘበር ወይም አላግባብ
እንዳይባክን በማድረግ ረገድ ትልቅ ሚና ተጫውተዋል፣ መሬትም ጨምሮ። ነገር ግን ከዚህ በላይ መስራት ይችላል ብዬ አስባለሁ። ፍትህ ቢሮ ከዚህ በላይ መስራትም አለበት። ትልቅ ከተማ ነው፣ ብዙ ህዝብ ያለበት ከተማ ነው፣ በጣም እያደገ ያለ ከተማ ነው። ስማርት ሲቲ የሚለው እኔ በእንግሊዘኛ ሳወራ ነው የማነሳው። ስልጡን ከተማ በአማርኛው ትክክለኛው የዚህ የሚገልጸው ስልጡን ከተማ። አሁን ዘመናዊ ከተማ ምናምን የሚለውን ገላጭ ነው ብዬ አልወስድም። ዘመናዊ ማንኛውም ነገር ዘመናዊ ተብሎ ሊገለጽ ይችላል፣ ሞደርን የሚለውን ስለሚገልጽ። ሶ ኖት ኦንሊ ሞደርን በት ኦልሶ ስማርት ሲቲ አይደል እያልን ያለ ነው። ወደ አማርኛው ዘመናዊ ብቻ ሳይሆን ስልጡን ከተማ ነው እየፈጠርን ያለ ነው። በዛ መልክ ይሄን በዛ ሊመጥን በሚችል መልኩ ግን ስልጣንም ተግባርና ኃላፊነትም ሊሰጥ ይገባል ብዬ አስባለሁ። የአሁኑን እንመልከተው። ለምሳሌ የማዕከላዊ ስታቲስቲክስ አገልግሎት የሚሰራው ጥናት አለ በየዓመቱ ከኑሮ ውድነት ጋር አያይዞ የዋጋ ጭማሪዎች ምን እንደሆኑ የሚያመለክተው ነገር አለ። እሱን መሰረት አድርገን ሌላ ምንም ጥናት ሳያስፈልግ በየዓመቱ ያለውን ሪፖርት መነሻ አድርገን ጭማሪውን መወሰን ይቻላል። አሁንም የተደረገው እሱ ነው። ጥናት ተጠና ተባለ፣ ግን ውጤቱ ሲመጣ አሁን 11.5% ነው አይደል ይጨመራል የተባለው። የሚገርማችሁ የማዕከላዊ ስታቲስቲክስ አገልግሎት መረጃዎች የሚያሳዩት የጭማሪው ዓመታዊ ጭማሪው ከ10 እስከ 13% እንደሚያመለክት ይገለጻል። እሱን አቬሬጅ እንውሰደው። 10 ሲደመር 13 23 ይሆናል። ሲካፈል ለ2 11.5 ነው። በቃ ይሄ ነው የተሰራው። ይሄ ምንም መዞር ብዙ ሰው ማነጋገር ወይም ሌላ አላስፈላጊ ጊዜና ሀብት ማባከን ያለብን አይመስለኝም። ያም የመንግስት ተቋም ነው፣ እንደው ዋና ስራው ነው። እሱን መነሻ አድርገን መጨመር ካለብን በየዓመቱ ሌላ ድካም ሳያስፈልግ በመጨመር ማየት። ይሄን ስለ ተከራዮች ብቻ ሳይሆን የአከራዮችን መብት ግምት ውስጥ ማስገባት ያስፈልጋል። የውጭ ሀገሩም ልምድ የኪራይ መጠን ለመጨመር የቤት ኪራይ እኔ በአጭር ጊዜ ውስጥ ያየኋቸው ቤቱ ላይ ማሻሻያ ሲያደርጉ ነው። እድሳት ካደረጉ የተወሰነ የሚቀይሩት ነገር ካለ ያን ታሳቢ አድርገው ሊጨምሩ ይችላሉ። ከዛ በላይ ለተወሰኑ ዓመታት ሳይጨምሩ ዝም ብለው የሚኖሩበት ሁኔታ አለ። እኛም ጋር እንደዚህ አይነት ነገሮች ሲፈቀዳሉ ወይ? ለምሳሌ እኔ በጣም አሁንም እላይ ያለው ዝቅ ብሎ ማገልገል እኔ እንደውም ቢሮ አካባቢ ሲሄድ የማየውን አይነት የሰርቪስ ዴሊቨሪ ከታች ለህዝቡ ቅርብ የሆኑ ሰዎች ጋር አላይም። እኔ እንግዲህ መብቴን አውቃለሁ ብዬ የማስበው ሰው እንኳን ሚስትሪት እደረጋለሁ። ወረዳ ላይ በጣም ከባድ የሆነ ችግር ነው ያለው። እኔ ዛሬ ቦልድሊ ነው የምናገረው። ይሄንን ዝቅ ብሎ ማገልገልን ለምንድን ነው ማጋባት ያቃታችሁ? በተለያዩ የሰዎችን የማጋለጥ ጥፋት አጥፍተው ሲገኙ በየሚዲያው የምናጋልጠውና በማህበራዊ ገጾቻችን ላይ የምናጋልጥበት ዋናው ምክንያቱም ስለማናዝንላቸው ወይም ከኋላቸው ማህበራዊ ሆነውን የሚዛባ ነገር ጫና እንደሚመጣ አተነው አይደለም። በዋናነት ከዚህ መቆጠብ እንደሚያስፈልግና የማንታረቀው ጉዳይ እንደሆነ ለማስተማር ጭምር ነው። እንግዲህ ሰው ኃይላችን እነኝን አሰራሮችና የአሰራር ስታንዳርዶችን ጠብቆ እንዲሰራ ነው የሚጠበቅበት። ይሄ ማለት ግን እነኚህ ሁሉ አሰራሮች ስለተሰሩና ስለተዘረጉ ሰው አያጠፋም ማለት አይደለም። የትም ሀገር በጣም ሰለጠኑ በምትሏቸው አገልግሎታቸው ላቀ በሚባሉና እንደ ምሳሌ በሚጠቀሱ ሀገራቶች ጭምር በርካታ የሚያጠፉ ሰዎች ያጋጥሟቸዋል። ምንድነው ልዩነቱ? ሲስተም ሲገነባ ቶሎ ትደርሱበታላችሁ። ማን እንዳጠፋ ይታወቃል፣ ምን ያህል እንዳጠፋ ይታወቃል፣ መቼ እንዳጠፋ ይታወቃል። ከዛ ስርዓቱ የሚጠይቀው ስርዓት ይሆናል ማለት ነው፣ ተጠያቂነትን የሚያሰፍን። ይህንን ታሳቢ ያደረጉ ስራዎችን ነው የሰራ ነው ለማለት ነው። ይህ በዚህ እንዳለ እንግዲህ በቀሪዎቹ 50 እጅ ገና ወደ መሶብ ዲጂታል አንድ ማዕከል ባልገቡ አገልግሎቶች ላይ እንግልቱ አለ፣ ሌብነት አለ፣ ዳተኝነት አለ። እሱ የተነሳ እውነት ነው። ለዚህ ነው የትኩረት አቅጣጫችን ሆነን አሁንም ትኩረት ይፈልጋል እንደጀመርነው እንሰራለን ያልነው። ለሚቀጥለው በጀት ዓመት ግን እንግዲህ እንደ ፈጣሪ ፍቃድ በእርግጠኝነት መናገር የሚቻለው የቀሩትን አገልግሎቶች ሙሉ ለሙሉ ወደ ዲጂታል መሶብ አንድ ማዕከል እናስገባለን። ይሄ ከ90 እጅ በላይ ችግሩን ይቀንሰዋል። ለዚህ ፊት የማያረግ የሰው ኃይል እኛ ሳናባረው ሲስተሙ ያስወጣዋል። ይሄንን መጠቀም የሚችልና በዚህ ስርዓት ማገልገል የሚችል አገልጋይ ደግሞ እየተሸለመ
እየተበረታታ የእድገት መሰላሉ ፈጣን እየሆነ የሚቀጥል ይሆናል ማለት ነው። ይህንን ነው እየገነባን ያለነውና በዚህ በኩል ግንዛቤ ሁላችንም እኩል ብንይዘው ጥሩ ነው ብዬ ነው። ወረዳም ላይ ይሄው ነው። ወረዳ ላይ በእርግጥ ሁለት ነገሮችን ማመዛዘን ተገቢ ነው የሚሆነው። ወረዳዎቻችን ላይ በጣም ሰፊ ስራዎች ናቸው የሚሰሩት። ቢሮ አድረው የሚሰሩ በጣም ፈጣን የሆኑ ራሳቸውን ሰጥተው ለውጥ ለማምጣት በጉጉትና በውድድር መንፈስ የሚሰሩ የወረዳ አመራሮች አሉ፣ ሰራተኞችም አሉ። ይሄ በአንድ በኩል። በሌላ በኩል ደግሞ በጣም የሚያስቸግሩ በዚህ ደረጃ ነክሰን ያዝነው ለውጥ እነሱ ጋር ያልነፈሰ የሚመስላቸው አሉ። እነኚህን ቅድም ባልኩት አንደኛ ሲስተሙ እየተፋቸው እንዲሄድ፣ ሁለተኛ በደረስንበት ልክ ተጠያቂነትን እያረጋገጥን በመሄድ የምናስተካክለው ነው። የበለጠ ደግሞ እየሰራን ያለነው ከአመራሩ በላይ ወደ ሰራተኛው የመውረድ ቀጣይ አቅጣጫ ነው የያዝነው። በደንብ ለውጦች እየመጡ ናቸው። ተስፋ ሰጪ ነው። በጥሩ ሁኔታ በተሟላ ሁኔታ ለመለወጥ መስመር ላይ አለን ማለት የሚያጠፉ የሉም ማለት አይደለም። ነገር ግን ከትኩረት አንጻር መሬት፣ ገቢዎች፣ የግንባታ ቁጥጥር እና ፍቃድ አሰጣጥ ዋና ጽህፈት ቤት አጠቃላይ እነኚህ ተቋማቶች የትኩረት ሁሉ ቅድሚያ ናቸው። አብዛኛው ተገልጋይ የሚንገላታባቸው ቢሮዎቻችንና አገልግሎት የሚያገኝባቸው የሚጠይቅባቸው ቦታዎች ስለሆኑ ትልልቅ ሀብትም የሚንቀሳቀስበት ቦታ ስለሆነ በጣም ትኩረት ሰጥተናል። መሬትን እንደ ምሳሌ ከወሰድነው እስከዛሬ ድረስ የተፈጠሩ መብቶች ሁሉ ዲጂታላይዝ ተደርጎ ከነችግራቸው ምን ያህል ናቸው የሚል አውቀን ስካን አድርገን በዲጂታልም በባካፕም መረጃዎችን ይዘናል። አሁን ከተገበርነው ሲስተም የተነሳ ማንም ፋይል ኩክ አድርጎ አምጥቶ ሲስተማችን ላይ መግባት ማስገባት እንዳይችል ታስሯል። ይሄ ከአመት አለፈን ይሄንን ማድረግ ደረጃ ላይ ከደረሰን ማለት ነው። አንዱ ለውጥ ይሄ ነው። ሁለተኛ ካርታ ኢካርታ አድርገናል፣ ዲጂታል ሆኗል። በቀላሉ ፎርጅድ ካርታዎች እዛም እዚህም እየሄዱ አሁን ፍርድ ቤት ጭምር ይሄዳሉ። ፎርጅድ ካርታዎች ይሄዳሉ፣ ይወሰንብናል። እኛ ቼክ የምናደርግበት ሲስተም አለን። ይግባይ ብለንም ቢሆን ያ ያልተገባ ተጠቃሚነት እንዳይፈጸም ማድረግ የቻልንበትን አቅም ፈጥረናል። በሌላ በኩል ደግሞ ልክ እንደ ገቢዎች መሬት ጥፋት ውስጥ ገብቶ የተገኙ ሰራተኞችን አውቶማቲክ መቅጣት እንዲችል ከስራ ማባረር እንዲችል በካቢኔው ደንብ ጸድቆ ይሄ ነው እየተገበረ ያለው። ችግሩ ምንድነው? የሰራተኛ ብቻ ሳይሆን በርካታ በድለላ ወይም ደግሞ ባልተገባ ጥቅም መጠቀም የሚፈልጉ በማህበረሰባችንም ውስጥ አሉ፣ ተጽዕኖ ሲያሳድሩ የሚውሉ ማለት ነው። ዞሮ ዞሮ ይህንን መከላከል ያለበት መንግስት ስለሆነ በአንድ በኩል ግንዛቤ መጨመር፣ በሌላ በኩል ደግሞ ሲስተሙ ይህንን የማይፈቅድ እንዲሆን ማድረግ ተደርጎ ሲገኝ አጋላጭ ሲስተም መሆን እንዲችል ማድረግ ላይ ነው ትኩረት አድርገን የሰራ ነው። የመሬት ምዝገባችንን በፍጥነት እያጣደፍነው ነው። መሬት በደንብ ባለቤት ኖሮት ባንክ መግባት ያለበት ባንክ ገብቶ ተቆጥሮ እስከተያዘ ድረስ የሚያጠፋ የለም ባይባልም እንኳን ሲያጠፋ ወዳውኑ ባለቤት አለው። ወይ ባንክ የገባ ነው፣ አሊያም ደግሞ የግለሰብ መብት ያለበት ነው፣ አሊያም ደግሞ የጋራ መጠቀሚያ የሆኑ ቦታዎች ላይ ነው ማለት ነው ጥፋት የሚመጣው። ስለዚህ ይሄንን አጥፍቶ ማምለጥ አይቻልም። በአሁኑ ሰዓት እዛ ደረጃ ላይ ደርሰናል። እዛም እዚህም የሚሞከር አረንጓዴ ቦታ ላይ ይሞከራል። ለኳስ ሜዳ ለተለያዩ ቦታዎች የተውናቸው ቦታዎች ላይ ሲሞከር እናያለን። መሬት ባንክ ውስጥ የገቡት ላይ ሲሞከር እናያለን። አንድም ያልደረስንበትና ያልቀጣ ነው። አትሊስት ሌላው ቢቀር መሬቱን ወደ ባንካችን ማስገባት ያልቻልንበት ቦታና ያላመከነው የለም ማለት ነው። ከቤት ጋራ ተያይዞ የተነሱትን አንደኛ የአከራይና ተከራይ ጉዳይ እዚህ ከተማ ላይ ዋናው ችግር ያለው እዚህ ከተማ ላይ ነው። ብዙ ተከራይም ያለበት በየጊዜው የተከራይ ቁጥርም እየጨመረ የሚሄደው እዚሁ ከተማ ላይ ነው በዋናነት። ጥናቱን ከፌደራልም ወስደናል። ነገር ግን የኛን ሳምፕል ስናየው በትክክል ውሳኔዎችንና ስታንዳርድን ለማስቀመጥ ክፍተት እንዳይፈጥር ጥንቃቄ ነው ያደረግነው።
በተጨማሪ ያጠናን። በአጋጣሚ ግን ተመሳሳይ ሆነ። ይሄ ደግሞ የጥናቱን ምን ያክል ትክክለኛ እንደሆነ የሚያሳይ ነው። አሁን ዋናው ማስተግበሩ ላይ ነው ትኩረት የምናደርገው፣ መተግበርና ማስተግበሩ ላይ። ለመተግበርና ማስተግበሩ በዋናነት ተከራዮች መብታቸውን ለማስጠበቅ እጅግ በጣም የተጉ መሆን መቻል አለባቸው፣ ደፋሮች መሆን መቻል አለባቸው። በምዝገባ ሂደት ላይ አከራዮች ማስመዝገብ መቻል አለባቸው። የቤት ክራይ መጨመር እንደ ክራይቴሪያ አይደለም የሚያስቀምጠው ይሄ ደንብ። የቤት ክራይ መጨመር ግድ የሚልበት ሁኔታ ካለ እስከ 11.5 ድረስ ጣራውን ነው የሚያስቀምጠው። ከዛ ማለፍ አይቻልም ነው። በከተማችን ግን ባደረግነው ጥናት 100% በአንድ ጊዜ የሚጨምሩ አሉ፣ ከ100% በላይ የሚጨምሩ አሉ። ይሄ በፍጹም ስግብግብነት እንጂ ያለውን ነባራዊ ሁኔታ የሚያሳይና ለዛ ተብሎ የሚደረግ እንዳልሆነ አይተናል። ከቤት ለማስወጣትም ሲፈለግ ተመሳሳይ ድርጊት እንደሚደረግ አይተናል። ይሄ የተከራዩንም ያከራዩንም መብት የሚጠብቅ ባላንስ ያደረገ አሰራር ስለሆነ አሰራሩ ስርዓት ውስጥ መግባት የግድ ይላል። በደረስንበት ልክ ስርዓት ውስጥ ያልገቡትን ግን ህጉ ላይ በተቀመጠው መንገድ እየቀጣን ማስተካከያ እያደረግን ስርዓቱን የምናስተገብር ይሆናል። የተገነቡ ቤቶችን ከማስተላለፍ አንፃር ሪፖርቱም ላይ እንደሰማችሁት እነኚህ ከ496,000 በላይ የተገነቡ ቤቶች ሁሉም በመንግስት የተገነቡ አይደሉም። በሪል ስቴት፣ በማህበር፣ በግል፣ በፓብሊክ እና ፕራይቬት ፓርትነርሺፕ እንዲሁም በመንግስት ስንል 3 አይነት ሞዳሊቲ የጋራ መኖሪያ ቤቶች አሉ፣ በጎ ፍቃድ የምናስገነባቸው አሉ፣ ቀጥታ ከመንግስት ካዝና በጀት መድበን የምንገነባቸው ቤቶች አሉ። እነኚህን ነው የሚመለከተው። ከጋራ መኖሪያ ቤቶች አንፃር ከ98,000 በላይ በሁለት ዙር በይፋ በአዲስ ሚዲያ ኔትወርክ በቀጥታ ስርጭት እጣ ወጥተን እንዳስተላለፍን ምክር ቤቱ ያውቃል። ከ26,000 በላይ ደግሞ ለልማት ተነሺዎች እነሱ ጋር በእነሱ መካከል በሚወጣ እጣ አስተላልፈናል። 46,000 በላይ ወደ 47,000 የሚጠጋውን ቤት ደግሞ ለአቅመ ደካሞች፣ ለሀገር ባለውለታዎች ፕሮግራሙ ራሱ ሲጀመር ለነሱ ተብሎ የተገነባ በመሆኑ እነኚህ ያረጁ ቀበሌ ቤቶችን ለመቀየር ተጠቅመንበታል ማለት ነው። የተረፉት የገነቡት ራሳቸው ግለሰቦቹ የሚጠቀሙበት በርካታ የማህበር አባላት ተጠቃሚ የሆኑበት በተለይ ወደ አቃቂ ስትሄዱ እነኚህ የተሰሩት ሰፊ የማህበር ቤቶች በእነኚህ ዘመን እንዲጠናቀቁ እንዲሰሩ ያደረግናቸው ናቸው፣ ደግፈን ማለት ነው። የሪል ስቴት እና የመሳሰሉት ቤቶችን የሚያካትቱ ናቸው። አዳዲስ የመኖሪያ ቤቶችን ከመገንባት አንፃር የትኩረት አቅጣጫችን ነው እንዳያችሁት። የትኞቹ ሞዳሊቲዎች ናቸው የሚል ዝርዝር ውስጥ አይገባም። የትኩረት አቅጣጫው ዝርዝር ውስጥ አይገባም። ለምክር ቤቱ ጥያቄ ምላሽ ለመስጠት የጋራ መኖሪያ ቤቶች አሉ። አሁንም እየገነባን ካለነው 50,000 ቤቶች ውስጥ ከ80 እጅ በላይ በጣም የምናወጣባቸው ናቸው። ኦልሞስት ወደ መጠናቀቅ የመጡም ስላሉ ሁለተኛ ቀጣይ በመንገነባ ውስጥም የበጎ አድራጎቱም ይቀጥላል፣ የጋራ መኖሪያ ቤቶችም ይቀጥላሉ። በግልና በመንግስት አጋርነትም የግልና የግል አጋርነትም በሪል ስቴትም የሚሰሩ ቤቶች ይቀጥላሉ። በዋናነት ስትራቴጂያችን አቅርቦቱን መጨመር ነው። የትም ዓለም ላይ እንደሚደረገው ለሁሉም ሰው ቤት ሰርተን ማቅረብ ሳይሆን አቅርቦትን መጨመር ላይ ነው ትኩረት የምናደርገው። እንግዲህ የጋራ መኖሪያ ቤቶች ረጅም ዘመን ተመዝግበው ቤት እስካሁን እየተጠባበቁ ያሉ እኛም እውነት ነው በጣም ያሳስበናል። አንዱ ይሄ ከተማ የወረሰው ዕዳ ነው። እውነቱን ለመናገር በጣም ከፍተኛ ጫናን የፈጠረብን። በአንድ በኩል ቀድሞው የተገነቡት ቤቶች በትክክል ዕዳቸው ሳይከፈል በድምሩ ወደ 99 ቢሊዮን ብር ከነወለዱ የመጣ ዕዳ ነው ስንገፋ የቆየ ነው። ከዛ ላይ ነው 62 ቢሊዮን የከፈል ነው። ይሄ 62 ቢሊዮን ቤት ቢገነባበት ነው